ነው ወደ አላህ ከሚያቃርቡን የአኺራ ንግዳችንን ትርፋማ ከሚያደርጉልን ነገሮች አንዱ በምንችለው ሁሉ ሰዎችን መርዳት፣ መተባበር፣ መልካም ሥራ መስራት ነው። በገንዘብ በንግግር በተለያዩ እኛ ጋር ባሉ ልናደርጋቸው በምንችላቸው ነገሮች ነይተን መልካምን ነገር ካደረገን መልካሙን ያደረግነው ለዘመድም ይሁን ለባዕድ ለወዳጅም ይሁን ለጠላት አላህ ዘንድ ተባረከ ወተዓላ አጅሩን እናገኘዋለን። በምንሰራው ሥራ አጅሩን የፈለግነው ከአላህ ከሆነ የሰራነው ሥራ በዲኑ የሚፈቀድ ከሆነ የአላህ ባሮችን የሚጠቅም ከሆነ በየቀኑ የሰው ልጆች አብዛኞቹ ሊቆጥሩት ሊዘልቁት የማይችሉትን ንግግር ሲናገሩ ይውላሉ። ካወቁበትና ካመኑበት ካሰቡበት ንግግርም ጭምር ሰደቃ ይሆናል፣ አጅር ያስገኛል። ወልከሊመቱ ጠይበቱ ሰደቀቱን ብላ ነቢ ሰለላሁ ዐለይሂ ወሰለም። መልካም ንግግር ጥሩ ንግግር ሰደቃ ነው ብላ የምንናገረው ንግግር ራሱ ሐቅ መሆኑ መልካም መሆኑ ጠቃሚ መሆኑ አጅር የሚያስገኝ ይሆናል። እቺ ዱንያ ጠፊ እንደሆነች ሁላችንም እናውቃለን። ጠፊነቷን የምናውቀውን ያክል ግን ከአኼራ ምን ይዘን ነው የምንወጣው ብለን ካላሰበን ጠፊነቷን ማወቃችን ብቻ ሊጠቅመን አይችልም። فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم يا الله باروچوي الله تبارك وتعالى ሁሌም ፍሩት። الله تبارك وتعالى የመፍራት መሰረቱ ያዘዘውን መታዘዝ የከለከለውን መከልከል ሸርን መጥፎን ነገር መተውን የምንሰራውን መልካም ሥራ በሙሉም ለሱ ብሎ መስራትና ለሰዎችም ለአላህም ተባረከ ወተዓላ በጎ ጥሩ መሆን። ነቢዩ ዓለይሂ ሰላቱ ወሰላም በአጭር ቃል ሰፊና ትልቅ መልእክት የማስተላለፍን ተሰጥኦ አላህ ተባረከ ወተዓላ ሰጥቷቸዋል። ከዚህም አንዱ ኩሉ መዕሩፊን ሰደቃህ የሚለው ንግግራቸውን መልካም የተባለ በሙሉ ሰዎች ዘንድ ጠቃሚነቱ የታመነበት የሚወደድ የሚጠቅም ነገር በሙሉ ሰደቃ ነው፣ አጅር የሚያስገኝ ነው፣ ወደ አላህ የሚያቃርብ ነው ብለዋል። በዚህ ታላቅና አጭር ብዙ ነገሮችን ያቀፈ ንግግራቸው የዲን የዱንያን ኸይር ጠቁመዋል ለሰው ልጆች። ሙስሊም የአኺራ ነጋዴ ዱንያ ላይ ብርን ማሳደድ የያዘ ሰው መቼም በቃኝ ብሎ እጁን አጣጥፎ እንደማይቀመጠው ሁሉ የአኺራ ነጋዴዎች ጀነት ለመግዛት የሚዘጋጁ ሰዎች መቼም አላህ ደግሞ ተባረከ ወተዓላ በረሕመቱ የኸይር ሥራዎችን አይነታቸውን ብዙ አድርጓቸዋል። በሮቻቸውንም አስፍቷቸዋል። ሁሉም እንደ አቅሙ እንደ ሁኔታው እንደ ወቅቱ መልካም ሥራዎችን ሰርቶ ወደ አላህ ተባረከ ወተዓላ በቀላሉ መቃረብ ይችላል። ለአንዱ ማይገራለት ለሌላው ሊገራ ይችላል። አንዱ ማያገኘውን የመልካም ሥራ አጋጣሚ ሌላው ሊያገኝ ይችላል። ኢስላም ላይ ኢማን ላይ ተውሂድና ሱና ላይ ሆኖ አላህ የደነገገው ረሱሉ ሰለላሁ ዐለይሂ ወሰለም የደነገጉትን መልካም ሥራ የሠራ ሁሉ አላህ ዘንድ ተባረከ ወተዓላ ምንዳውን አጅሩን እጥፍ ድርብ ሆኖ ያገኛል። አንድ አይነት ብቻ ኸይር ሥራ ያለ መስሎን እኔ ምንም ማድረግ አልችልም ብለን እጃችንን አጣጥፈን ተስፋ ቆርጠን ከመቀመጥ ይልቅ የተፈጠርንለትን ዓላማ በማወቅ ዋናና ትልቁ ሀደፋችን አላህን ማስደሰት ቀጥሎም ጀነትን መግባት አድርገን እጅግ በጣም ብዙ ልንሰራቸው ወደ አላህ ልንቃረብባቸው የምንችል መልካም ሥራዎች እንዳሉ በማወቅ መልካም ሥራ የተባለ ነገር ላይ በሙሉ ልንሽቀዳደም ይገባናል። አላህ ተባረከ ወተዓላ ረሱልን ዓለይሂ ሰላቱ ወሰላም ሲልካቸው ዋናውና ትልቁ ዓላማቸው የሰው ልጆችን ከአላህ ጋር ተባረከ ወተዓላ ማስተዋወቅ፣ የሰው ልጆችን ከመንገድ ላይ እንዲቀሩ የሚያደርጉ ስሜትን ሸይጣንን እንዲያመልኩ ሰበብ የሚሆኑ ነገሮችን ማስጠንቀቅም ነው። ነሆ ነቢዩ ሰላቱ ወሰላም ይህንንም ተልኳቸውን በሚገባ ተወጥተው ከጌታቸው ጋር ተገናኝተዋል። ኸይር የተባለን ሁሉ ጠቁመውናል። ሸር የተባለን ሁሉም እንደዚሁ አስጠንቅቀውናል። ኸይር የሚፈልግ ሁሉ ሱናቸውን ሊከተል ሸሪዓቸውን ሊያቅ ሊተገብር ይገባዋል። የከለከሉትንም ሊርቅና ሊጠነቀቅ ይገባዋል። ነሆ ወደ አላህ ከሚያቃርቡን
የአኺራ ንግዳችንን ትርፋማ ከሚያደርጉልን ነገሮች አንዱ በምንችለው ሁሉ ሰዎችን መርዳት፣ መተባበር፣ መልካም ሥራ መስራት ነው። በገንዘብ በንግግር በተለያዩ እኛ ጋር ባሉ ልናደርጋቸው በምንችላቸው ነገሮች ነይተን መልካምን ነገር ካደረገን መልካሙን ያደረግነው ለዘመድም ይሁን ለባዕድ ለወዳጅም ይሁን ለጠላት አላህ ዘንድ ተባረከ ወተዓላ አጅሩን እናገኛለን። በምንሰራው ሥራ አጅሩን የፈለግነው ከአላህ ከሆነ የሰራነው ሥራ በዲኑ የሚፈቀድ ከሆነ የአላህ ባሮችን የሚጠቅም ከሆነ አላህ ተባረከ ወተዓላ እውቀት ሰጥቶት ሰዎችን ያስተማረ ሰዎችን የመከረ በዚህ ማስተማሩ መምከሩ አላህ ዘንድ ተባረከ ወተዓላ የላቀ ምንዳን የሚያገኝበትን ሥራ ሰርቷል። አጋጣሚም አግኝቷል። ከሰደቃዎች ሁሉ በላጭ ሰደቃም ሰው ልጆችን ከአላህ ጋር ማስተዋወቅን ከሸይጣን ማራቅን በመልካም ነገር ማዘዝ ከመጥፎ ነገር መከልከል ሰደቃ ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። እንደዚሁ ደግሞ የትኛውንም የሰው ልጅ ለዲኑ ወይም ለዱንያው የሚጠቅመውን ምክር የለገሰ አሊያ ደግሞ ዲኑን ወይም ዱንያውን ከሚጎዳበት ነገር አንድን ሰው ያስጠነቀቀ ንያው መልካም ከሆነ አላህ ዘንድ ተባረከ ወተዓላ የላቀ የተሟላ አጅሩን ያገኛል። በየቀኑ የሰው ልጆች አብዛኞቹ ቢቆጥሩት ሊዘልቁት የማይችሉትን ንግግር ሲናገሩ ይውላሉ። ካወቁበትና ካመኑበት ካሰቡበት ንግግርም ጭምር ሰደቃ ይሆናል፣ አጅር ያስገኛል። ወልከሊመቱ ጠይበቱ ሰደቀቱን ብላ ነብዩ ሰለላሁ ዐለይሂ ወሰለም። መልካም ንግግር ጥሩ ንግግር ሰደቃ ነው ብላ የምንናገረው ንግግር ራሱ ሐቅ መሆኑ መልካም መሆኑ ጠቃሚ መሆኑ አጅር የሚያስገኝ ይሆናል። በአንጻሩ ደግሞ እኛው አፍ ውስጥ ያለው ምላስ ካልቻሉበት አደጋውን ካላወቁት ከሰደቃነት በተቃራኒ ለጀሃነም የሚዳርግም ጭምር ይሆናል። ኢዳ አላህ በሰጠን ምላሳችን ተናግረን ሁሉ መልካምን ንግግር በመናገራችን የምንጠቀመውን ቃል በመምረጣችን ቁል ዒባዲ የቁሉ ለቲ ሂየ አሕሰን ተባሮች የነገራቸው ከንግግሮች ውስጥ ከቃላቶች ውስጥ ይበልጥ ያማረውን ቃል እንዲጠቀሙ ንገራቸው ባለው መሰረት መልካም ንግግር መናገር ሰደቃ ነው። ሰዎችን አዳ ማድረግና ማስቸገርን መተው ራሱ ሰደቃ ነው። ሰዎችን መጥቀም ካለ